ሰው በእግዚአብሔር ፊት ሞገስን ሲያገኝ ታሪኩ እንደቀድሞ አይሆንም፣ ነገሩ ይቀየራል። እና ሞገስ እንድትወደዱ ተቀባይነት እንዲኖራችሁ ተጽዕኖ ፈጣሪ እንድትሆኑ ጎዳናችሁን ያቀናል፣ የከበዳችሁን ነገር ያቀላል፣ ዝብርቅርቅ ያለውን ነገር ያስተካክላል። ከምታቁት የተፈጥሮ ሕግ ውጪ የማታቁትን መለኮታዊ ሕይወት እንድትኖሩ ያደርጋል። ሞገስ ያለበት ሰው ማለት ምን ማለት ነው ብያችኋለሁ። ሞገስ ቁመት አይደለም። ሞገስ ውበት አይደለም። አፍንጫ ቢገተር ጭንቅላት አይሆንም። ሞገስ የሆነ የምትሉት የሚታይ ነው፣ ስፒሪት ነው። በጌታ በኢየሱስ ስም እግዚአብሔር አምላክ እስራኤልን ባሰበበት የሞገስ መንፈስ ዛሬ ማለዳ እናንተና ቤታችሁን ያስብ። ሞገስ ልዩነት ያመጣል ወዳጆቼ። ሞገስ ያለበት ሰው ታውቃላችሁ፣ ሞገስ የሌለበት ሰው የጣሊያን ሱፍ ለብሶ ሰው የላከው ነው የሚመስለው፣ እዚህ ገባ የማይባል ይመስላል። ሞገስ ያለበት ሰው ግን ይገርማል። ምንም ይልበስ በሰው ፊት ተቀባይነት አለው። ቃሉ ተጽዕኖ ፈጣሪ ነው። ከሱ ቃል በኋላ ማንም አንዳች አይጨምርም። ንጉሥ በሰራዊቱ መሃል እንደሚኖር ያኖረዋል። ሲናገር አሜን እና ይሁን ይልለታል እግዚአብሔር። በጌታ በኢየሱስ ስም የተቀባይነትና የተወዳጅነትን መንፈስ በጌታ በኢየሱስ ስም የሞገስ መንፈስ በእናንተ ላይ ይሆን። ሰዎች ሲያዩአችሁ ለእናንተ ቀኛቸውን እንዲሰጧችሁ፣ ሕይወት እንዲቀላችሁ፣ መንገዳችሁ እንዲቀና በጌታ በኢየሱስ ስም ዛሬ ማለዳ ባርካችኋለሁ። የሞገስ መንፈስ በላያችሁ ላይ ይሆን። በደም ጩሁና አሜን ባሉ። ኢየሱስ ጌታን ሺህ ቢኖርህ እግዚአብሔር የሞገስን መንፈስ ካልሰጠ በስተቀር ውድ ልብስ ለብሰ የሆነ የተላከ ሰው ነው የምትመስለው። ይገርማል። ግን the spirit of favor የሞገስ መንፈስ ባንተ ላይ ሲሆን እግዚአብሔር ይውላችሁ ጠላቶቻችሁን ሊያሳፍርና ሊቀጣ ሲፈልግ ጠላቶቻችሁን አይደለም የሚገላቸው ወይም የሚያጠፋቸው፣ በጠላቶቻችሁ ፊት ለፊት ሞገስን ይሰጣቸዋል። እግዚአብሔር በጣም ሲክሳችሁ የሚያደርግላችሁ በናቋችሁ ሰዎች ፊት፣ ባዋረዷችሁ ሰዎች ፊት፣ ብዙ ባወሩባችሁ ሰዎች ፊት እግዚአብሔር ሞገስን ይሰጣቸዋል። በደም ጩሁና አሜን ባሉ። ዛሬም የምነግራችሁ እንደዚህ ነው። በተዋረዳችሁበት፣ በከሰራችሁበት፣ በብዙ ውጣ ውረድ ባለፋችሁበት በዛ ሰፈር እግዚአብሔር ታሪካችሁ ሊቀይር ሞገስን ይሰጣችኋል። ስለዚህ ሊመጣ ካለ ከየትኛውም አይነት ጥፋት ልክ እንደ ኖህ ታመልጣላችሁ። እና ዮሴፍ በጴጢፋራ ፊት ሞገስን አገኘ። ከፍ በቃ ሞገስ ያገኘው ሰው ይገርማል። ምናልባት የዚህ ዓለም ሲስተም በዘመድ በጓደኛ በኔትወርክ በምናምን ሊሆን ይችላል፣ በስትራቴጂ ግን አንድ ሰው አለ። የትኛውንም መንገድ ተሰብስበው በር ቢዘጉበት በር የማይዘጋበት፣ ቢያድሙበት ሕይወት እንደዛ የማይበላሽበት የእግዚአብሔር ሞገስ ያለበት ሰው እየሰበረ ይሄዳል። አሚን ነው። አጠገባችሁ ያለውን ሰው ንቁትና ከሀብት ሞገስ ይሻላል በሉት። አልሰማውም። ከሀብት ሞገስ ይሻላል በሉት። ከሰው ሞገስ ይሻላል በሉት። ከባለስልጣን ሞገስ ይሻላል በሉት። ዛሬ ማለዳ የእግዚአብሔር ሞገስ በእናንተ ላይ ይሆናል። አሚን ነው። ታስታውሳላችሁ አይደለ? በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 40 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ በቁመት እንዳደገ ይናገራል። ከዛስ በሰውም በእግዚአብሔርም ፊት በሞገስ አይደለ ያድግ ነበር ይላል። አየ ጌታ ኢየሱስ ራሱ በሰውም በእግዚአብሔርም ፊት በሞገስ ያድግ ነበር ይላል። ሞገስ በጣም ኢምፖርታንት ነው። በተለይ ፕሮግራም ካለባችሁ፣ በእናንተ ላይ የሚከናወን ነገር ካለ ሞገስ በጣም ወሳኝ ነገር ነው። ዛሬ በእግዚአብሔርም በሰውም ፊት ነገራችሁን ከፍ የሚያደርግ መንገዳችሁን የሚያቀና ሕይወታችሁን የሚያቀን የእግዚአብሔር ሞገስ በላያችሁ ላይ ይሆናል። ጌታ ይመስገን። ወዳጆቼ የእስራኤል ሰዎች ከግብፅ ሲወጡ ባዶ እጃቸው መውጣት የለባቸውም። የእስራኤል ሰዎች ከግብፅ ሲወጡ ይዘውት የወጡት ብርና ወርቅ ዘርፈው አይደለም። የነሱ ብቻ ሳይሆን የአባቶቻቸው ብቻ ሳይሆን የዘር ማንዘሮቻቸው የድካም ዋጋ ግብፅ ምድር ላይ ፈሷል። አያቶቻቸው ለ400 ምናምን ዓመት እንኳን በመቶ ዓመት እንኳን ብትቆጥር የነሱ 4 ትውልድ እዛ በግብፅ ምድር ፒራሚድ ሲጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ ትልልቅ የሀብት ማከማቻ ለፈርዖን የሚሆን ከተማ ገንብተዋል። በነፃ ነው የገነቡት። ጭቃ እየረገጡ ነው ዘመናቸውን የጨረሱት። ወጥተው የተቀበሩት ከጭቃ ውስጥ ነው። ጊዜያቸው፣ ልጅነታቸው፣ መልካቸውን ሁሉ ጨርሰዋል። እና ከግብፅ ሲወጡ ታዲያ ባዶ እጃቸውን ይወጣሉ እንዴ? የራሳቸውን ብቻ ሳይሆን የአባቶቻቸውን የድካም ዋጋ እግዚአብሔር አስመልሶላቸው መጽሐፍ ሲናገር ከብርና ከወርቅ ጋር ከግብፅ አወጣቸዋል። ባዶ እጃቸውንም አይወጡም። አንድ ነገር ልንገር፣ የትኛውም ሕግ የዚህ ዓለም ስርዓት ያንተን ሊያስመልስልህ ይችላል። የሰባት ቅምቅማያትን የአራት ቅምቅማያትን የድካም ዋጋ የብዙዎቻችን አባቶች፣ እናቶች፣ ፋሚሊዎች ደክመው በባዶ ሞተው ሊሆን ይችላል። እግዚአብሔር ግን ሞገሱን ሲሰጥ ያንተን ሂሳብ ብቻ ሳይሆን የሚያወራርደው የዘር ማንዘርን ሂሳብ አምጥቶ ይሰጣል። አየ የሱን የድካም ዋጋ ሁሉ ያስመልስላል። ስለዚህ አንድ ሰው በዚህ ዓመት በሚቀጥለው ዓመት የዘር ማንዘሩ የድካም ዋጋ ይወራረድለታል። እግዚአብሔር በጌታ በኢየሱስ ስም ነገራቸውን መልሶ በእጃችሁ ያስገባል። እና ባዶ እጃቸውን አይደለም የወጡት፣ ከብርና ከወርቅ ጋር ነው የወጡት። እና እነዚህ የእስራኤል ሰዎች ጠቅላላ እጃቸው ላይ ወርቅ አለ፣ ብር አለ። እግዚአብሔር ደግሞ እንደዚህ አለ፣ ልጆቻችሁን አልብሷቸው፣
ልጆቻችሁን አስጊጧቸዋል። they deserve ይገባቸዋል። ደክማችኋል፣ ለፍታችኋል እና ባዶ እጃችሁን ከግብፅ አትወጡ። ስለዚህ ወዳጆች የምጽፉ ሰዎች ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። በጣም የገዙ ሰዎች ካያቸው ብር ያላቸው አይደሉ፣ ሲናገሩ ይጣፍጣሉ፣ ይወደዳሉ። the spirit of acceptance የተቀባይነት መንፈስ አለባቸው። የተወዳጅነት ሲሉ ቃላቸው ህግ ነው። ይገርማል። ከነሱ ቃል በኋላ ማንም አንዳች ሊጨምር አይችልም። አሳያቸዋለሁ የእግዚአብሔርን ቃልና ከእውቀት በላይ ያራምዳቸዋል ወዳጆቼ። እሺ ሞገስ የምትጽፉ ሰዎች እግዚአብሔር ሰውን ሊባርክ ሲፈልግ፣ መንገዱን ሊያቀናለት ሲፈልግ፣ ታሪኩን ሊለውጥለት ሲፈልግ የሚሰጠው ስጦታ ነው። በቃ እግዚአብሔር ታሪክን ሊለውጥ ሲል የታሰረ ብር አይደለም የሚሰጠው። እግዚአብሔር ታሪክን ሊለውጥ ሲል ከሆነ ባለስልጣን ጋር አይደለም የሚያገናኝ፣ ሞገስ ይሰጣል። በቃ ሰፈር ሁሉ ቀበሌ ገበሬ ማህበሩ ጠቅላላ ነው የሚወድ። ሲያዩ ሁሉ ነው በቃ ፏፈሽ የሚለው። አንተ ስትመጣ ደስ ይላል። ቢሮ ሁሉ ፈገግ ይላል። ድብር ድንዛዜ ነፈዘዘ ነደነዘዘ ጠቅላላ ይገፈፋል። በቃ አንተ ስታወራቸው ደስ ይላቸዋል። ልክ ማርያም ኤልሳቤጥን ስታወራ ጽንሷ እንደዘለለ the spirit of favor ያለበት ሰው ይገርማል። ነግዶ ሰክሰስፉል ይሆናል። አስተምሮ አክሴፕታንስ ያገኛል። ወደ ስልጣን ላይ ወጥቶ ምድር ይገዛለታል። ከዛ በተረፈ ሊሆን አይችልም። እና እግዚአብሔር ሊባርክ ሲፈልግ ሞገስ ነው የሚሰጠው። እንደዚህ ያላ በግብፃውያን ፊት ለፊት አለ የተወዳጅነትና የተቀባይነትን መንፈስ ሰጣቸዋለሁ። የምጽፉ ሰዎች ሞገስ በህይወታችሁ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር ያስመልሳል። የተወሰደባችሁን ነገር ያስመልሳል። በሰው ሊሆን ይችላል፣ በሰይጣን ሊሆን ይችላል። የተሰረቀባችሁ የተነጠቃችሁት የናንተ ሊሆን ሲገባ በጉልበት ሊሆን ይችላል፣ በማጭበርበር ሊሆን ይችላል፣ ባለማወቅ ሊሆን ይችላል። የተለያየ ነገር ከህይወታችን ይወጣል። እንዴት መልሰን እናገኘዋለን? እንዴት መልሰን እንገዛዋለን? እንዴት መልሰን የኛ ይሆናል ብላችሁ በገመት እስከሚከብዳችሁ ድረስ የሆነ ነገር ከእጃችሁ ሊወጣ ይችላል። ነገር ግን ሞገስ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር አንድ በአንድ ይመልስላችሁ። ስለዚህ አሁን ዛሬ ማለዳ መባረካችሁ የተወሰደባችሁ ስራ፣ የተወሰደባችሁ ጤንነት፣ የተወሰደባችሁ ሳቅ፣ የተወሰደባችሁ የትኛውም ነገር በጌታ በኢየሱስ ስም ይመለስላችሁ። በኢየሱስ ስም ይመለስላችሁ። የትኛውም ነገር እኔ አሁን እዚህ ሲባርክ አሜን ነው ማለት ያለብህ። ለምሳሌ አለ መተተኛ ደጋሚ በመቃብር አፈር በዶሮ አንጀት በበጋገጭ ይመትታል፣ ይደግማል። ጠዋትና ማታ ሰላም መንፈስ አንተ ጋር ያለውን ነገር ሊወስድ የሚከባለላል። በጌታ በኢየሱስ ስም የተወሰደብህ ነገር ይመለሳል። ሰይጣን በሌሊት የወሰደውን እግዚአብሔር በቀን በአደባባይ ይመልስልሃል። ያንተ የነበረ ነገር በኢየሱስ ስም ተመልሶ እቤት ይመጣል። አንዳንድ ሰው አይታችኋል 10 ደቂቃ አውርቶ 10 ሰዓት ያወራ ነው የሚመስላችሁ። አንዳንድ ሰው ደግሞ ሞገስ ያለበት ሰው ይገርማል 1 ሰዓት አውርቶ 10 ደቂቃ ያወራ ይመስላል። ፌቨር ሞገስ በህይወት ላይ ልዩነት እንደሚያመጣ ማወቅ አለባችሁ። በታገለ ብቻ እንዳይመስላችሁ፣ ወይም ደግሞ ባነበበ ብቻ እንዳይመስላችሁ፣ ወይንም ደግሞ ብዙ በሮጠ ብቻ እንዳይመስላችሁ። የሞገስ መንፈስ በጣም ብዙ ሰው እኮ ይገርማል ቡዳ የሚባል አጋንንት እንዳለ የሚያምነውን ያህል ሞገስ የሚባል መንፈስ እንዳለ አያምኑ። ሞገስ ስፒሪት ነው። ለህይወታችሁ ላይ ልዩነት ያመጣል። ልጆቻችሁ ትምህርት ቤት ሄደው ከፊት እንጂ ከኋላ ይሆኑ። ከዘመናቸው አይቀደሙም፣ ከትውልዳቸው ከፊት ይሆናል። እግዚአብሔር አምላክ በሞገስ ያሰበው ቤተሰብ ምን ይሆናል መሰለ? የትም ቦታ ይኸው የሱ ልጆች ከፊት ነው የሚሆኑት። የሱ ጉዳይ በምድር ሁሉ ላይ ከላይ ነው የሚሆነው። ምድር ኃይሏን ይሰጣቸዋለች። ኢየሱስ ጌታ እና ሞገስ ይባላል። እና ምዕራፍ 3 ቁጥር 21 የሚናገረው እንደዚህ ነው። ብርና ወርቅ ተቀበሏቸው፣ የድካማቸው ዋጋ ነው። ወዳጆቼ ቀጥላችሁ ጻፉ። ሞገስ ክብር ይሰጣል። ክብር ይሰጣል ሞገስ። አሁን ክብርን ብትፈልገው አክብሩኝ ብትል ሰዎች እንዲያከብሩ አክባሪ ኮሚቴ ብታዋቅር ምንም አያከብሩ። ምጽፉ ሰዎች ሞገስ በተቃዋሚዎችና በጠላቶች መካከል እንኳን እግዚአብሔር እንዲኖር ያደርጋል። ክብር ይሰጣል። ዘጸአት መጽሐፍ ምዕራፍ 11 ቁጥር 3 እንደዚህ ይላል፣ እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። የሚገርም እኮ ለሕዝቡ ሞገስን ሰጠው። እኔ ቃሉን አምነዋለሁ። ለሕዝቡ አለ ሞገስን ሰጠው። ሙሴም ሉክ አንብቡት፣ በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበር። አንድ ጊዜ የእስራኤል ሕዝብ ከእግዚአብሔር ዘንድ ሞገስን ከተቀበለ በኋላ ምን መሰለ የሆነው? በሕዝቡ ፊት በግብፅ ምድር በጠላቶቹ መካከል ከዚህ በፊት እኮ ሙሴን ሲያሳድዱ የነበሩ ሙሴን በሚዲያም ምድር 40 ዓመት እንዲኖር ያደረጉ ሰዎች
አሁን ሲዝን ተቀየረና ሞገስን እግዚአብሔር ለእስራኤል ሕዝብ ሲሰጥ እና የተከበረ ሰው ሆነ። በቃ በጣም ደሞስ ሪስፔክትድ ፐርሰን ሆነ። አይ ሞገስ ያስከብራል። እውነቴን ነው የምነግርህ። ረጅም አጥር አይደለም ያስከብርህ፣ ሞገስ ያስከብራል፣ ክብር ይሰጣል። በትውልድ መካከል ተቀባይነት እንዲኖርህ እንድትከበር ያደርጋል። አሁን አንዳንድ ሰዎች ለምንድን ነው ቀድመው የሚያኮርፉት ወይ የሚናደዱት? ለመከበር ይኮሳተራሉ። የሆነ ፈገግ ማለት የማይፈልጉም ለመከበር። ሞገስ ያለባቸው ሰዎች አይተህ እየተጫወቱ ቅልል ብለው በትትና ያናገሩ፣ ግን ሰዎቹ ከባዶች ናቸው፣ ይፈራሉ በጣም። እኔ እኮ ይገርመኛል። ያለ አጀባ ነው ራሱ ሞገስ ያለባቸው ሰዎች ወክ የሚያደርጉት፣ ግን ሰው እነሱን አለማክበር አይችልም። በሄዱበት ቦታ ሰው ከወንበራቸው ይነሳላቸዋል። መጽሐፍ ሲናገር እንደዚህ ይላል፣ እኔም ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት አለ እኔን አይተው ዞር አሏል። አደባባይ ብትቆም ትታያለህ፣ ብታወራ ትሰማለህ። እና ከኢዮብ ቀድመው አደባባዩን የያዙ ሰዎች ነበሩ። አደባባይ በጣም ኢምፖርታንት ነገር ነው። እና አሁን እኮ እዚህ ውስጥ ያላችሁ ሰዎች እኔን ቃል ሳካፍላችሁ አሜን አትሉም? ለመሰላችሁ አሁን ሁላችሁም እኮ መከበር ትፈልጋለች። ኢትዮጵያዊ ሲጀመር መከበር ይፈልጋል። ማንም ሰው በክብሬ እንዲመጣብኝ አልፈልግም ምናምን። አሁን ይኸውልህ እንደዚህ ብለህ እንደ ስፔን በሬ መሬት ወግተህ አክብሩኝ ከምትል የእግዚአብሔር ሞገስ በአንተ ላይ ይሆናል። ሰዎች ያከብረዋል። በቃ ትከበራል። ሰዎች ያከብረዋል። ኢየሱስ ጌታ ክብር ይሰጣል። አሜን ነው።